የጥንቃቄ መልእክት ሆሳዕናና በሆሳዕና ዙሪያ ላላችሁ በትውልድ ዙሪያ ለሚመለከታችሁ ሰዎችና ለፓስተሮች፣ ለኮየር መሪዎች፣ ለወጣት መሪዎችና እንዲሁም ትውልድ ጉዳይ ይመለከተኛል ብላችሁ ለምታስቡ ለፓስተሮች፣ ለቄሶች እንዲሁም ለወጣቶች ይሆናል። አሁን የማስተላልፍላችሁ የጥንቃቄ መልእክት ነው። ወጣቶቻችንንና ዙሪያዎቻችን ላይ ያሉ አገልጋዮቻችንን የምናጠቅ ከባድ ተኩላ መጥቶብናል። ይህም ከኮሪያ ተወግዞ የወጣ የሐሰት አስተምህሮ ነው። ይህም የሐሰት አስተምህሮ የሃይማኖት ወይም ሃይማኖት የለሽ ትውልድን ልቅ የሚያደርግና እንዲሁም ሽንቾንጂ የተባለ እምነት ነው። ይሄ እምነት መጀመሪያ የሚጋበዘው በነፃ መጽሐፍ ቅዱስ ትምህርት እናስተምራለን፣ እንዲሁም መንፈሳዊ ህብረትን እናደርጋለን በሚል ምክንያት ወጣቶቻችንን ስልካቸውን በመቀበል በየኮንፈረንስ ቦታና ቸርቾችን፣ ቤተክርስቲያናትን፣ መሰብሰቢያ ቦታዎችን እንዲሁም ስብሰባዎችን በመሄድ ነው ስልካቸውን በመቀበል በነፃ መጽሐፍ ቅዱስን እናስተምራለን፣ እናስጠናቸዋለን በማለት ሰብስበው ብሬን ዎሽ ያደርጓቸዋል ማለት ነው። ይህም ከ50ና ከ40 የበለጠ ኮርስ ያስነጥሉና አእምሯቸውን በሌላ አሳሰብ ከተኩ በኋላ ነው ይህ ሃይማኖት ወይም የለሽ ሽንቾንጂ እምነት መሆኑን የሚገልጹላቸው ማለት ነው። ይህም በኮሪያ ላይ የኮሪያ አብያተ ክርስቲያናት በዚህ በሐሰት አስተምህሮ ምክንያት አውግዞ የተባረረ እምነት ነውና ይህም አደገኛነቱ ወጣቶችን ልቅ የሚያደርግና ሃይማኖት አልባ የሚያደርግ ከዚህም ባለፈ ጸረ ክርስቶስ እንዲሆኑ የሚያደርግ ነው። ይህም ማለት ሐዋርያ ዮሐንስን የጻፍኩት እኔ ነኝ፣ እኔ ራሱ ሐዋርያ ዮሐንስ ነኝ ብሎ የሚጠራው የዚህኛው የሐሰት አስተምህሮ እምነት መስራች ኒማኒ ይባላል። ስለዚህ ወገኖቻችን አሁን የምናስተላልፍላችሁ መልእክት ምንድነው ብትሉ ይህኛው ትምህርት አሁን ሽንቾንጂ እምነትን ነው ትከተላላችሁ በማለት አይደለም ወጣቶቻችንን የሚሰበስቡት። ቀስ በቀስ ህብረትን እያደረግን ነው በሚል በነፃ መጽሐፍ ቅዱስ እናስተምራለን በሚል አስፈላጊውን ነገር ለወጣቶች በማሟላት ነው ይህንን ትምህርት የሚሰርጹባቸው። ይህንን በጥንቃቄ በማወቅ በየቤተ ክርስቲያኖቹና በየወጣት መሰብሰቢያዎቻችሁ ላይ የዚህ ጉዳይ የሚመለከታችሁ የትውልድ ጉዳይ የሚመለከታችሁ ወላጆች፣ የወጣት መሪዎች፣ የኮየር መሪዎች፣ አባላት የሚመለከታችሁ ሁሉ ይህንን ሼር በማድረግ ኮፒ ሊንክ ሪፖስት በማድረግ ይህንን መልእክት እንድታስተላልፉላቸውና የወንጌል መነሻ በሆነችው በፖለቲካ እሳቤም የሰላም አምባሳደር ወደ ሆነችው ወደ ሆሳዕና ሰርጎ ገብተዋል። ይህንን አስጸያፊ ጸረ ክርስቶስ ሃይማኖትን የሚጻረን ወይም ባህል መርዝ ነው ብሎ የሚያስተምር እንዲሁም ቤተ ክርስቲያን መርዝ ናት፣ ከዚህ ወደ እኔኑ፣ እኔ ጋኑ፣ እኔ ጨው ነኝ፣ እኔ ግንድ ነኝ፣ በእኔም ተቆርጦ የሚጣል እርሱ ወደ እሳት ይሄዳል ብሎ የሚያስተምር ነው። ኢየሱስ ክርስቶስ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ቃል ትቶ ኢየሱስ ክርስቶስ መንፈስ ነበር፣ መንፈስም በእግዚአብሔር ዘንድ ነበር በሚል እና ኢየሱስ ክርስቶስ መጥቶም ተመልሶ አልሄደም የሚለውን ሐሳብ በራሱ በማድረግ ይህም ደግሞ ኢየሱስ ክርስቶስ አሁን በእኔ ላይ ነው ያለው፣ በእኔ ውስጥ አለ፣ ዮሐንስን የጻፍኩት እኔ ነኝ፣ ስለዚህ ከኔ በላይ ዮሐንስን ሊፈታ የሚችል ሰው ወይም ዮሐንስ ራእይን የሚፈታ የለም ብሎ ያምናል። ይህን ሐሳብ ቀስ በቀስ ከ6 ወራት በኋላ ነው በእነዚህ ልጆች የሚሰርጹባቸው። ታዲያ እነዚህ ወጣቶች ሲማሩ የዚህ እምነት ተከታይ መሆናቸው አይነገራቸውም። ይህንን ኮርስ እስኪጨርሱ ድረስ የሚነገራቸው የመጽሐፍ ቅዱስ ክፍል መሆኑንና ይህንን አንድ ወሳኝ የሆኑ የመጽሐፍ ቅዱስ ክፍሎችን በማዛወር ወይም እንዳይረዱ በማድረግ እናም የራሳቸውን ሐሳብ በመሰረጽ ነው ይህንን ሐሳብ የሚናገሩት። ኢየሱስ አምላክ እንደሆነ አያስተምርም ይሄ ትምህርት። ሌላኛው ደግሞ ኢየሱስ ክርስቶስ ሁሉን አልፈጠረም ብሎ ያስተምራሉ። ሌላኛው ደግሞ የሺህ ዓመት መንግስትን አሁን እየኖርን ነው ብሎ አደገኛን ትምህርት የሚያስተምር ነው። ይሄኛው ኒማኒ የተባለ የሽንቾንጂ እምነት መስራች ማለት ነው። ሌላው አደገኛነቱ ምንድን ነው? በሐዋርያ ወይም በድሮ በሐዋርያቶች ጊዜ
እኔ ጻፊ ከመሆንም ባለፈ ከኢየሱስ ከእግዚአብሔር ጋር አብ ጋር ተማክሬ የጻፍኩት እኔ ነኝ። ከኔ ውጭ ይህንን መጽሐፍ ይህንን ማዕተብ የሚፈታ የለም ብሎ ራሱን ያስተምራል። በተጨማሪ ከአዳም ጊዜ ጀምሮ ኢየሱስ ክርስቶስ ሰውን እግዚአብሔር እየመረጠ እንደመጣ ታውቃላችሁ። ቃኤል አቤልን ገሎ ከዛም ቅሬታዎቹን እያስቀረ በገደለ ጊዜ ኢየሱስ ደግሞ ተተኪ እየሰጠ እንደመጣ ከዛም ባለፈ ለቀሪው ትውልድ ቅሬታ ኖህን እንዳስቀረ ከዛም ባለፈ ሎጥን እያስቀረ በየዘመናቱ ኢየሱስ ክርስቶስ እግዚአብሔር በየዘመናቱ ለራሱ የሚሆኑትን ሰዎች እያስቀረ እንደመጣ ያስተምረናል። ይህንንም በመከተል ይሄ ዘመን ወይም ይሄ ዓለም ስለረከሰ አሁን ይህን ለዚህ ዘመን እኔን አስቀምጦኛል፣ እኔን ተከተሉኝ። ልክ ያ መጽሐፍ ቅዱስ ታሪክ እንደነ ኖህ እንደነ ሎጥ ጊዜ የነበረው ኢየሱስ ክርስቶስ እንዳስቀራቸው በዚህም ዘመን እኔን የሚከተል በእኔ ቅርንጫፍ የሚሆን እርሱ ይድናል። ኢየሱስ ክርስቶስ እርሱን ይመርጣል። ኢየሱስ በእኔ ብቻ ነው ያለው ብሎ አደገኛን ትምህርት የሚሰርጽ ሰው ነው። ከዚህ ተግባር እንድታድኗቸው ኮፒ እያደረጋችሁ ይህንን ሼር እያደረጋችሁ ሪፖስት እያደረጋችሁ እንድታገለግሉ በእግዚአብሔር ፍቅር አሳስባችኋለሁ። ኢየሱስ አምላክ አብዝቶ ይባርካችሁ። ተባረኩ።